ተገለጠ ማለት ነው። ቃል ማለት አብ ነው። በቃሉ ነው የሚያውቁት አባቶች፣ የብሉይ ኪዳን አባቶች። አሁን ተገለጠ አየ ነው አላቸው ዮሐንስ። ዳሰስ ነው አላቸው። እግዚአብሔር በስጋ ተገለጠ። ያ የማይታይ አንድ የማይታይ አለ፣ አንድ ደግሞ የሚታይ አለ። ስለዚህ ይሄ የሚታየው ከማይታየው የተነሳ ነው በህይወት የሚኖረው። የመጣውም ከዛ ከማይታየው ነው። የማይታየው አምላክ የሱ ህይወት ነች የተገለጠችው። የእግዚአብሔር ህይወት በእርሱ ህይወት ነበረች፣ ያችም ህይወት የሰው ብርሃን ነበረች ይላል። ህይወትም ተገለጠ አይተንማል፣ በአይናችን በእጃችን ዳሰስ ነው። ወረድ ብለህ ስታነበው ወንድሞች ሆይ አብን አውቃችኋልና እንጽፍላችኋለን ብሎ ይደመድመዋል። ስለዚህ ኢየሱስ ክርስቶስ ማለት ያ የማይታየው አምላክ በስጋ ተገልጦ ማለት ነው። ኢየሱስ በመንፈሱ በማይታየው ባህሪው አብ ይባላል፣ በሚታየው ደግሞ ልጅ ይባላል። ለምን ልጁ ሞተ እኮ ይላል። በመስቀል ተሰቅሎ ሞተ። ማን አስነሳው? አብ። ኢየሱስ በስጋ ሞተ፣ በመንፈስ ግን የማይሞት ነው። ኢየሱስ ህይወትን የሚሰጥ ነው ይላል መጽሐፍ ቅዱስ። ስለዚህ ኢየሱስ የሚለው ማንን ነው? ያ ዓለም በእርሱ ሲሆነው ወደ ዓለም የመጣው ነው ትምህርቱ። በመጽሐፍ ቅዱስ ትምህርት ነው። ሌላው ሰዎች ናቸው እንግዲህ ከዚህ መጽሐፍ ሐዋርያቶች ከሰበኩት ውጪ ነው ሌላው ምስክርነት ማለት ነው። ለምሳሌ በአካል ሶስት የተገለጠ ሥላሴ ነው የሚለው ትምህርት በኒቅያ ጉባኤ በ300ኛው ዓመተ ምህረት ካቶሊኮች የተገለጠልን ያሉት ትምህርት ነው እንጂ ሐዋርያት ትምህርት አይደለም። የነ ዮሐንስ ትምህርት እንደዚህ ነው ከተረዳ አለ። ሄዷል መሰለኝ። ሰላም ብያለሁ። ሰላም ይሰማል አይደል? ማለት ግባ አንድ እነሱ ድረስ ወንድም ያንተ ብቻ የለም ልጁ ሄዷል። የለም ልጁ ሄዷል። ኦኬ ቀጥል ወንድም። ኦኬ ሰላም ብለናል። ሰላም አምነ ሲር ነው ስምህ እየሰማው ነበርና ልክ ነው። እኔ ትላንትም ገባ ብዬ አንድ ጥያቄ ነበረች ልጠይቅ ነበረ። ስራ ስለመጣብኝ ወጣው። ጥያቄ ምንድነው? ልክ ነው በስላሴ ዙሪያ አሁን የተነተንከው እኔም እጋራሃለሁ። ምንም ሰው የፈጠረው ነው ስላሴ ማለት። ግን አንድ ነገር እኔ እናንተ ጋር በጣም በፊትም እየገባው ጠይቄ የነበረው ኢየሱስ ክርስቶስ አብ ነው የሚል አስተምሯልና መጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስ ማን እንደሆነ ጠይቋቸዋል እኮ እዛው መጽሐፍ ላይ ተጽፏል እኮ። እና ሰዎች የሰው ልጅ ማን ይሉታል አላቸው። ከዛ አንዳንዶች ብዙ ነገር ተናገሩ። ጴጥሮስ ላይ ግን ራሱ የሕያው እግዚአብሔር መንፈስ ፈሰሰና አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ከዛም በኋላ ክርክሩም ምኑም ቆመ በቃ። እና ምን አለ? አንድ ወሳኝ ነገር ተናገረ። በኋላ ላይ ክርስቶስ ምን አለ? ቤተ ክርስቲያኔን በዚች አለት ላይ ነው የምመሰርተው። ቤቱ አለት የሕያው የእግዚአብሔር ልጅ በሚለው ሬቨሌሽን ወይም መገለጥ ላይ እና ኢየሱስ ክርስቶስ ማን ነው የሚለው በቃ ምንም አሻሚ በሌለው ሁኔታ የሕያው የእግዚአብሔር ልጅ ነው። ይሄ ደግሞ ዳይሬክትሊ ከኔና ካንተ ጋር የሚያገናኘው ነገር ስላለ ነው። አሁን በጣም እዚህ ቲክቶክ ላይ ብዙ ጊዜ እንደምታየው ክርክሩን ከኛ ውጭ አድርገውት ነው። በቃ አንዳንዱም ሽንገላ ይመስለኛል። ኢየሱስ እንትን ነው እያሉ ከኔና ካንተ ውጭ ሆነውን የሆነ አከራካሪና እኛ የምንማረው ፊገር ነው አድርጎ የሚከራከሩበት። ግን ከኛ ጋር የሚያገናኘው ነገር ምን ስለሆነ ነው ከተባለ ልጅነቱ ስለሆነ ነው። ለምን ያ ክርስቶስ እቺ ቅንጣት ካልሞተች እንዳውም ይል ነበር ብዙ ጊዜ። ቅንጣቷ የሞተችው ብዙ ልጆችን ወደ ክብር ለማምጣት ስለሆነ አንድ ልጅ ተዘርቶ ብዙ ልጆችን ወደ አብ ለመሳብ አሁንም በእያንዳንዳችን አባባ እያለ የሚጮህ የልጅነት መንፈስ ሁላችን እንድንካፈል በመስቀልም ከፍ ብዬ በተሰቀሉ ጊዜ ትውልድን ሁሉ ወደ ራሴ ስባለሁ እንዳለ ያበዛበት ቦታ ነው። ልጅን አንድያ የሆነው ልጅ ብዙ ልጆች አድርጎ ያበዛበት ቦታ ነው እንግዲህ መስቀልም ማለት። እና
ከኔና ካንተ ጋር የሚያገናኘው ይሄ ልጅነቱ ነው የክርስቶስ እና አብ ነው አብ አይደለም የሚለው አርጊመንት ብዙ እንትን ስላላለኝ ነው ይሄን አስተያየት ለመስጠት ነው። ጥያቄም ነው። እስቲ አንተ ምትለውን ሰማል። አይ በጣም ጥሩ ነው። እስካሁን የተናገርከው ትክክል ነው። አሁን ተከታተለኝና አስተውለኝ። በብሉይ ኪዳን ሙሴን ያናገረው አንድ አምላክ እንደሆነ እናምናለን። አናገራቸው፣ በግ መስዋዕት አድርጎ አላቸው፣ መገረዝ፣ ቃል ኪዳን፣ ብዙ ነገር ተናገራቸው። በዛ እንደማይጸኑ ስለሚያውቅ እግዚአብሔር ሁሉን አዋቂ ስለሆነ አላችሁ ወንድም ሲራ አይሰማም አይሰማም እንዴ? ይሰማል። እኔ ይሰማኛል። አሁን ይሰማል። ወጥተህ ከገባህ አይሰማህም። ስለዚህ እየተከታተልከኝ ከሆነ ይሄ እግዚአብሔር ይሄ ማለት ነው። ይሄ ሙሴ እያለ የሚጠራ ሳሙኤል እያለ የሚጠራ አምላክ የሰውን ነገር ስለሚያውቅ ምን ብሎ ትንቢት ሰጣቸው? ድንግል ትወልዳለች የሚል ትንቢት ሰጣቸው። ስለዚህ የብሉይ ኪዳን ሰዎች እግዚአብሔርን እያመለኩ ምን ይጠብቃሉ? መድኃኒት ይጠብቃሉ። መድኃኒት ይጠብቃሉ። ምን እያሉ? ቅድም ዳዊት ምን አለ አልኩኝ እኔ? እግዚአብሔር መድኃኒቴ ነው እያለ ማለት ነው። እግዚአብሔር መድኃኒታችን እግዚአብሔር ነው እያሉ ይጠብቃሉ። ከሱ በቀር መድኃኒት የለም እየተባለ ኢሳይያስ 45:21 ላይ ተጽፏል። ኢሳይያስ 45:21 ላይ ከኔ በቀር አዳኝ የለም ይላል። ስለዚህ ይህንን ነው የሚያምኑት እና መድኃኒታችንም እሱ ነው ብሎ ይጠብቃሉ። ስለዚህ እኔ እናንተ ደግሞ በዚህ ዘመን እግዚአብሔር መድኃኒት ሆኖ ተገለጠ። ምን የሚል ቃል አለ? አሁን ልክ ነህ፣ ልጅ የሚል አለ። ግን ልጅ ብቻ እዛ ላይ አይቆምም። መጽሐፍ ቅዱሱ ምን ይላል? እዛ የረሳው አማኑኤል ይላል። አማኑኤል ማለት ምን ማለት ነው ስንል እግዚአብሔር ከኛ ጋር፣ ልክ ብሉይ ኪዳን ላይ እግዚአብሔር መድኃኒታችን ነው ከሱ በቀር አዳኝ የለም ተብሎ እንደተጻፈ እሱ እንዲፈጸም የተወለደው ልጅ የተባለውም አማኑኤል የሚባለው ስምም ተብሎ ይጠራል። ትርጓሜውም እግዚአብሔር ከኛ ጋር። ያ የማይታየው የብሉይ ኪዳን አምላክ አይለወጥም። በምን በግ አዘጋጅቶ ከኛ ጋር ሆነ፣ አማኑኤል ሆነ። አሁን አማኑኤል ነው ብለህ ኢየሱስን ካላመንክ፣ ልጅ ነው ብቻ ብለህ ካመንክ እንትን ነው የሚሆንብህ። ልክ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ ምን ብሏል? እኔ እንደሆንኩኝ ባታምኑ በኃጢአታችሁ ትሞታላችሁ አላቸው። አንተ ማነህ ሲሉት ከመጀመሪያ ለእናንተ የተናገርኩኝ ነኝ አላቸው። ስለ አብ እንደነገራቸው አላስተዋሉ። አሁን እዚህ ጋር ነው የተጣሉት ከአይሁዶች ጋር። ከኢየሱስና አይሁዶች የተጣሉት ዮሐንስ ወንጌል ምዕራፍ 8 ላይ ነው። አይደለህም፣ አንተ አይደለህም፣ እኔ ነኝ፣ እኔ እሱ እንደሆንኩ ባታምኑ በኃጢአታችሁ ማን አብ ነኝ እያላቸው ስለ አብ እንደነገራቸው አላስተዋሉም ስለሚል። ስለዚህ እኛ እኔ እናንተ ያው የእግዚአብሔር ልጅ ብቻ ብለን ሳይሆን የምናምነው አማኑኤልም ነው ብለን ነው የምናምነው። እሱ ብቻ አልበቃ ብሎ ለዮሐንስ ደግሞ በራእይ እኔ ነኝ አልፋና ኦሜጋ ብሎ ደግሞ ተገለጠለት። ስለዚህ አሁን እኛ ደግሞ ልክ እንደ ብሉይ ኪዳን አባቶች ድንግል ትወልዳለች እንደተባለው ለእኛ ደግሞ አልፋና ኦሜጋ ሆኖ ይመጣል ከሱ በቀር የለም የሚል ደግሞ ራእይ ላይ እንደ ትንቢት ተጽፎ ቁጭ ብሏል። ስለዚህ እዚሁ ሆነን ያንን መሳለም አለብን፣ የራእዩን ማለት ነው። አባቶቻችን ሩቅ ሆነው እንደተሳለሙት ማለት ነው። ስለዚህ ኢየሱስ ክርስቶስ ይመጣል ሊፈርድ፣ ከእኔ በቀር አልፋና ኦሜጋ ሌላ አምላክ የለም ብሎ ይናገራል ይላል። ራእይ 22:12ን ማንበብ ትችላለህ። ይሄ ነው አብ የሚያደርገው ኢየሱስን። ጌታ ኢየሱስ ይባርክ። አምላክ በስጋ ተገለጠ ስለሚል አምላክ በስጋ ተገለጠ። አምላክ አይለወጥም፣ አይታይም፣ ለዘላለም የሚኖር ነው። በስጋ ግን ተገልጧል። በዛ በተገለጠበት ስጋ ደግሞ እንደገና ይመለሳል ማለት ነው። ኢየሱስ ይባረክ። ማይክ ፍሪ። ኦኬ ወንድም፣ አይ ጥሩ ነው እንትን ያልከው። ግን አሁንም የኔ አርጉመንት ምንድነው መሰለ፣ ልክ ነው እኮ ያልከው ነገር። የአባትና ልጅ መንፈስ አንድ መንፈስ ነው፣ መነጣጠል አይቻልም። ልጅም በአባት አባትም በልጅ የሚኖርበት አንድ መንፈስ ነው። አሁን ሰው ካርናሊ ነው የአባትና የልጅን እውነት መረዳት እየፈለገ በዚህ በስጋው እኛ ሁለት እንደሆነ አባቴና እኔ የተለያየ ቦታ ሁለት ማንነት ስላለ
ካርናሊ መንፈስ ዓለምን ለመረዳት በሚደረግ ጥረት ነው። እንግዲህ እንደምታውቀው ሥላሴም ምንም የተፈጠረውና አብና ወልድም እንደ ሁለት ነገር ተደርጎ የሚታሰበው ግን የአባትና ልጅ መንፈስ ማለት አንድ መንፈስ ማለት ነው። ለዚህ ነው ሂዱ በአብ በወልድ በመንፈስ ቅዱስ ስም አጥምቁ ማለት ሂዱ በአባትና ልጅ መንፈስ አጥምቁ ማለት ነው። በዚህ መንፈስ ክርስቶስ ላይ በነበረው መንፈስ ምክንያቱም ክርስቶስ አንተ እንዳልከው አብን አሳየን ሲሉት ካርናሊ ነው። የሰው እንግዲህ እንደምታውቀው ሞት የሚባለው ነገር የሚለይ ነገር ማለት ነው። የሚበጥስ ነገር ከሶርስ ከምንጭ የሚበጥስ ማለት ነው። ስለዚህ በአዳም በመጀመሪያው አዳም የገባው ሞት ሰውን ምንድን ያደረገው ከተባለ ከፈጣሪ ከሶርስ ከምንጭ ነው የበጠሰው። ስለዚህ ሰው እኔ እያለ ለብቻው የራሱ ትርጉም አለው፣ ካርናል የሆነ ትርጉም ማለት ነው። መንፈስ ዓለምን ሌላ ቦታ አስቀምጦ እኔ እያለ የሚኖር ሆነ ሰው። ስለዚህ ትርጉሙም እግዚአብሔርን ሲተነትን ሲተረጉም በዚህ በሶስትነት በሁለትነት እያደረገ ነው ካርናል የሆነ ትርጉም እና አብን አሳየን ብለው ጠየቁት እኮ ክርስቶስን። ሰማይን እንዲከፍት አድርጎ የሆነ ቦታ የሚጠቁማቸው ነው የመሰላቸው። አብ በእኔ ነው የሚኖረው፣ እኔና አብ አንድ ነን። እኔ እስከዛሬ አብሬያችሁ ስኖር አታውቁምን? እንደውም አላቸው እኔና አብ አንድ ነን። አየህ ሰው ብቻ ነው ከዚህ ዋነስ የወደቀው። አዳም ወዴት ነህ ማለት እኮ በስጋው እኮ የሆነ ቦታ ሄዶ አይደለም። አዳም ወይ ሰይጣን ጎትቶ ወስዷቸው የሆነ ቦታ ወስዷቸው አይደለም። እዛው ያለ ትርጉም ክፍሉ ነው የተዛባው። ለዚህ ነው ሔዋንን በተንኮሉ ሰይጣን ሐሳቧን እንዳሳተ ነው። ሐሳብን መተርጎሚያን ነው የሚያበላሸው ሰይጣን ማለት እንጂ እግዚአብሔር የትም ሄዶ አይደለም፣ እኛም የሆነ ቦታ ሄደን አይደለም። ለዚህ ነው በዓለም ይላል እኮ እዛ መጽሐፍ ላይ በፊትም በዓለም ነበር ዓለሙም አላወቀውም ይላል። ስለዚህ ይሄ መተርጎሚያው ነው የተበላሸው። ሰው መንፈስ ዓለምን ሌላ አድርጎ የሚተረጉምበት ማለት ነው። ስለዚህ ወደዚህ ዋነስ ነው አሁንም የተሳብ ነው በመስቀል ልክ መስቀል ላይ ሊወጣ ሲል ክርስቶስ የጸለየው ጸሎት አይተህ ከሆነ አባት ሆይ ያለ አንተ በእኔ እንዳለህ እኔም በአንተ እንዳለሁ እኔና አንተ አንድ እንደሆንን ሁሉ ወደዚህ ዋነስ ይሳቡ ዘንድ ወደዚህ ዋነስ ይመጡ ዘንድ። ስለዚህ መስቀል ማለት ይሄ የልጅነት ዘር ክርስቶስ የተዘራበት አይተህ ከሆነ አሁን ቅንጣት እኮ መሬት ላይ ስትዘራ እየሞተች ነው የሚመስለው። አሁን ለኢየሩሳሌም ሴቶች ሲያለቅሱ እኮ ለእኔ አታልቅሱ እኔ ልበዛ ነው፣ ይልቅ ለራሳችሁ በሞት ያላችሁት እናንተ ናችሁ ማለት ነው በሌላ ቋንቋ። ስለዚህ ያቺ ቅንጣት የተዘራችበት ቦታ ነው መስቀል። አፍርታና በስታ በእያንዳንዳችን የተነሳችበት ትንሣኤውም በእኔ በአንተ አባባ እያለ የሚገለጥ ክርስቶስ መጽሐፍ ላይ በግልጽ እኮ ጳውሎስ እኔ አልኖርም አሁን ክርስቶስ ነው በእኔ የሚኖር። እንዳውም ሲያሳድዳቸው ደቀ መዛሙርትን ተገልጦ ክርስቶስ እኔን ነው እኮ የምታሳድደኝ፣ በእነሱ እኮ ኦልሬዲ ጸድቅ ያለው ሕይወቱ በደቀ መዛሙርቱ ቀጥሏል መጥቷል። ስለዚህ ምን ለማለት ነው ይሄንን ሁሉ የምልህ እንዳልከው የአባትና የልጅ መንፈስ ማለት አንድ መንፈስ ነው። ከዛ ውጭ ይሄ ከመስቀል በፊትና ከመስቀል በኋላ ያለው ሜጀር የሆነ ዲፈረንስ አለ። ሜጀር በቃ ይሄ መስቀል ማለት ዲማርኬሽን ፖይንት ነው። ስለዚህ እግዚአብሔር ወደ እያንዳንዳችን እንዳልከው ኢማኑኤል ሆኖ የመጣበት እግዚአብሔር ከኛ ጋር የሆነበት ከእያንዳንዳችን ጋር የሆነበት አሁን ህይወት ከውስጥ ወደ ውጭ የፈለቀበት አሁን ከእያንዳንዳችን ከውስጥ ወደ ውጭ ነው ህይወት የሚፈልቀው። ስለዚህ አዲስ ኪዳን ማለት ይሄ ነው። አዲስ ኪዳን የአባትና የልጅ እውነት። ምክንያቱም ከመስቀል በፊት እንግዲህ አባት ማለት ወንድሜ እንደምታውቀው አንተ ሶርስ ማለት ነው፣ ምንጭ ማለት ነው አባት ማለት። ስለዚህ ከመስቀል በፊት በሰው ዓለም ውስጥ ገብቶ ለመሰራረቅ፣ ለመገዳደል፣ ለፍርሃት፣ ለስጋት፣ ለጭንቀት ሶርስ የነበረ አባት የነበረ ነበር ሰይጣን ዲያብሎስ ማለት ነው። ለዚህ ነው ብዙዎች እኮ ብዙ ብለዋል። አንተ እንዳልከው አሁን ሙሴም እግዚአብሔርን አየ፣ ያዕቆብም ፊት ለፊት አየሁት ብለዋል። አጋር እንኳን በቃ እግዚአብሔርን አየሁት ብላለች። ማአት ነገር እናነባለን እዛ ብሉይ ኪዳን። ግን ክርስቶስ ምን አለ? እግዚአብሔርን ማንም ያየው የለም፣ ማንም አላዩትም አለ። አየህ፣ ከዛ ከአዳም አንስቶ እስከ ክርስቶስ ድረስ የሞት ነው። በቃ ሰው የሚባለው ሞቷል፣ ጠፍቷል። ለዚህ ነው ክርስቶስ የጠፋውን ልፈልግ ነው የመጣሁት ያለው። ስለዚህ
ያ የጠፋው የተገኘበት ቦታ መስቀል ወደ ሲኦላችን ድረስ ወርዶ አኑ እንዳናመጣው ለምን ክርስቶስን ነው እኛ ያየው የለማ ብቸኛ ልጁ ብቻ ነው የተረከው የገለጠው። ስለዚህ አሁን ላይ በመውለድ ወደ እያንዳንዳችን ራሱ አባት በክርስቶስ መጥቷል። ስለዚህ አባ እያልን የምንጮህበት የልጅነት መንፈስ ተካፍለናል። የሰይጣን አባትነት በመስቀል ቆሟል። ምንጭነቱ ሶርስነቱ በቃ ልክ መስቀል ላይ የሰው ሶርሱ ነው የተለወጠው። በቃ አፈሰሰው የተባለው መንፈስም በትንቢት አስቀድሞ ተነግሮ እንደነበረ እግዚአብሔር መጋረጃን ሁሉ ቀዶ ሚስጥራትን ሁሉ ገልጦ መንፈሱን በስጋ ለባሽ ሁሉ ላይ ያፈሰሰበት የሁሉ አባት በሁሉ የሚኖር በሁሉ የሚሰራ እንደተባለ እግዚአብሔር የሁሉ አባት ሆኖ ሁሉን ወደ ራሱ የሳበበት የምስራች ጉድ ኒውስ የምስራች የተባለበት ይሄ ዲክላሬሽን አዋጅ የታወጀበት ቦታ ነው መስቀል። የመንግስት ወንጌል ማለትም ይሄ ነው። ብዙ ታይም እንዳሊዝ ቴንክ ዩ ብራዘር ስለሰጣችሁኝ እድል። ጥያቄም ካለ አስተያየት አንድ ጥያቄ ልጠይቅህ እየሰማ ከሆነ አንድ ጥያቄ ልጠይቅህ። ይሰማል? ይሰማል ወንድሜ ቀጥል። ይኸውልህ አብና ወልድ የሚባል ነገር ምን ማለት እንደሆነ በሰው አእምሮ ሳይሆን በመጽሐፍ ቅዱሱ አንድ ነገር ላሳይ። አብና ወልድ እኛ ከምናስበው ውጪ ነው። ሁለተኛ ደግሞ እንዳልኩ የብሉይ ኪዳኑ አምላክ ሰማይና ምድርን የፈጠረው አምላክ እሱ አልፋና ኦሜጋ ነው፣ አይለወጥም። ይህን ማወቅ አለብን። ሁለት ደግሞ ይሄ የብሉይ ኪዳኑ አምላክ ድምፅ ሰማችሁ እንጂ መልክ አላያችሁም ብሏል። ድምፄን ሰምታችኋል፣ መልኬን ግን አላያችሁም ብሏል። በኮሬብ በእሳት ውስጥ እግዚአብሔር በተናገራችሁ ጊዜ ድምፁን ሰማችሁ እንጂ የቃሉን ድምፅ ሰማችሁ እንጂ መልኩን አላያችሁ። ስለዚህ ይሄ እግዚአብሔር መልኩን ያልታየው ተሰምቷል። ሳሙኤል ሰምቶታል፣ ብዙ ነቢያቶች ሰምተውታል። ስለዚህ ይሄ አምላክ አይለወጥም። አንድ እሱ። የምጠይቅህ ጥያቄ ሚልኪያስ ምዕራፍ 3 ቁጥር 1 አንብበው ታውቃለህ? እስቲ በለውና ስትለው አውቀዋለሁ። ያው መጽሐፉን አንብቤዋል። ቁጥሩ ምናልባት አላወቅኩት። ኦኬ፣ እንደዚህ ይላል፣ እነሆ መልእክተኛዬን እልካለሁ፣ እርሱም በፊቴ መንገድን ያስተካክላል ይላል እና የምትጠብቁትም ጌታ ወደ መቅደሱ ይመጣል ይላል የሰራዊት ጌታ እግዚአብሔር ይላል። አንብበው ታውቃለህ? ዋው፣ አንብቤዋለሁ። ቀጥል። ኦኬ። ስለዚህ እነሆ መልእክተኛዬን እልካለሁ በፊቴ መንገድን ያስተካክላል ያለው ማን ነው? ዮሐንስ መጥምቁ አይደለም። ማለት ያለው ማን ነው ነው? አዎ ያለው ማን ነው ነው ያልኩህ። እግዚአብሔር ነው ያለው በነብዩ በኩል ማለት እግዚአብሔር ነው። ስለዚህ በፊቴ መንገድን ያስተካክላል ስላለ በእግዚአብሔር ፊት መንገዱን የሚያስተካክለው ደግሞ ማን ነው? በኤልያስ መንፈስ የሚመጣው ዮሐንስ መጥምቁ። ሐሳብን ጨርስን በጥቅሱ መሰረት እንድንረዳ ብዬ ነው። ስለዚህ እግዚአብሔር አለ ዮሐንስን እልካለሁ በፊቴ መንገድን ያስተካክላል። ስለዚህ እኔ አለ የምትጠብቁት ጌታ ሲል እሱን ራሱን ወደ መቅደሱ ይመጣል ይላል። ያ እግዚአብሔር በብሉይ ኪዳን መቅደስ ስሩልኝ ያለ አምላክ፣ ያንን መቅደስ አልፈልግም፣ የሰው እጅ በሰራችው መቅደስ አልኖርም ያለ አምላክ፣ በጉን አልፈልግም ያለ አምላክ አሁን እዚህ ላይ ምን አለ? ዮሐንስን እልክና ወደ መቅደሴ እመጣለሁ አለ ይላል። በዚህ ትስማማለህ? አዎ ወንድሜ፣ አዎ ቀጥል። ጥያቄ ከተስማማ ዮሐንስ ወንጌል ምዕራፍ 2 ቁጥር 19ን ታነብልኛል። ምን ይላል? ባይብል እዚህ ስልኬ ላይ ነው ያለውና እኔ ላንብብልህ ያው ስለምታምነኝ። ምን ይላል? ዮሐንስ ወንጌል 2:19 ይሄው አምላክ አሁን ሚልኪያስ ላይ ያነበብነው የሰራዊት ጌታ እግዚአብሔር እሱ ራሱ ነው የሚናገረው። ዮሐንስ ወንጌል 2:19 ላይ ይህንን ቤተ መቅደስ አፍርሱት፣
በ3 ቀን አነሳዋለሁ። አይሁድም ይህ ቤተ መቅደስ ከ46 ዓመት ይሰራ ነበር፣ እንዴት በ3 ቀን ታነሳዋለህ አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። በ3ኛውም ቀን ከሙታን ከተነሳ በኋላ ሐዋርያትም ይህን እንደተናገረ አስቀድሞ ይህን እንደተናገረ ትዝ አላቸውና በክርስቶስና በመጻሕፍት አመኑ ይላል። አሁን ምንድነው እያልኩ ያለሁት? እዚህ ሚልኪያስ በሚልኪያስ አፍ የተናገረው የሰራዊት ጌታ እግዚአብሔር ወደ መቅደሴ እመጣለሁ ብሎ በማርያም ማህፀን ያዘጋጀው የራሱ መቅደስ አይደል እንዴ? በወደ መቅደሱ ውስጥ ሆኖ የሚናገረው ራሱ አብ አይደለም እንዴ? በዚህ ጥቅስ መሰረት መልስልኝ። ያ ልክ ነው። ቀጥሎ ወንድም። ለዚህ ነው ኢየሱስ ክርስቶስ አብ ነው የተባለው በዚህ ጥቅስ መሰረት። አብ ወደ መቅደሱ መጣ። ይህም መቅደስ አፍርሱት አለ። አብ ራሱ አነሳዋለሁ አለ። ራሱ አብ። ለምን ያስነሳውም ልጁን ማን ነው? አብ ነው። ስለዚህ እዛ ውስጥ ሆኖ ኢየሱስ ምን አለ? እኔ እኮ የምናገረው ቃል ከራሴ አልናገረውም፣ በእኔ ውስጥ የሚኖረው አብ ነው የሚናገራችሁ፣ ካላመናችሁ ስለ ስራው እመኑ አላቸው ይላል። ስለዚህ አብ በመካከላችን ማለት ነው፣ አማኑኤል ማለት። ስለዚህ እግዚአብሔር ቃሉን ስጋ አድርጎ ወይም በእሱ የነበረችውን ሕይወት ገልጦ በመካከላችን አማኑኤል ሆነ ነው እንጂ ትምህርቱ እንደ ሰዎች አስተሳሰብ አባት ሌላ ወልድ ሌላ ምናምን ባል ሌላ ነገር የለም። የራሱን ሕይወት ነው መቅደስ አድርጎ የመጣው እግዚአብሔር የሚለው ሚልኪያስ ምዕራፍ 3 ቁጥር 1 ላይ። ለሱ ደግሞ ሁለት ምስክር ሁለት ይጸናል ስለሚል ኢሳይያስ ምዕራፍ 8 የምታነበው ልክ እንደዛው እግዚአብሔር ወደ መቅደሱ ይመጣል ይላል። በኢሳይያስ አፍም ተናግሯል፣ በሚልኪያስም አፍ ተናግሯል። ሌላ ትርጉም ውስጥ እንዳንሄድ ማለት ነው። ጌታ ኢየሱስ ይባርክ። ጨርሻለሁ። ቴንክ ዩ ብራዘር። በጣም ደስ ይላል። ስለዚህ አንተ ይሄን የምታምን ከሆነ ከኛ ጋራ አንድ ቤተክርስቲያን ሁን። ለምን? አንድ አምላክ ነው ያለው፣ አንድ አካል ነው ያለው። አለቀ። ስለዚህ ወንድማችን ጌታ ኢየሱስ ይባርክ። ወይስ ወንድሜ? አይ በጣም የሚገርም ነው ያልከው። እኔም የምቀበለው ማምነው እንዳውም ልጨምርልህ አንድ ራሱ በአዲስ ኪዳን ላይ ያለ የሚገርም ራሱ ከታላቅ ይቅርታ ጋራ የምትናገረው ካሁን በኋላ ዝም ብዬ ሰማለሁ። ስራ ላይ ስለሆንኩ አሁን በረፍት ወጥቼ ነው ያናገርኩ ልገባ ነውና ማይክ ካልያዝኩኝ ያው ስራ ላይ ስለሆንኩኝ ነው። ከይቅርታ ጋር እሺ ወንድሜ። ጌታ ኢየሱስ አብዝቶ ይባርክ። አሜን። ተቀጥል። ሰማሃለሁ። ኦኬ። እና አንድ ምሳሌ ልጨምርልህና ያለው አንተ ባልከው ላይ ክርስቶስ ራሱ የሰጠው ምሳሌ አለ። ወደ ሰራተኞችን ላከ፣ ወደ ግብርናው ቦታ ሰራተኞችን ላከ አለና እነዛን መጀመሪያ የሄዱትን ሰራተኞች ደብድበው ሸኟቸው። ከዛ ልጁን ላከ፣ ልጁንም ያከብሩታል ብሎ ልጄን ላከ ሲል ይሄማ ዋናው ወራሹ ነው ብለው ልጁን ገደሉት። ከዚህ በኋላ ምን ያደርጋቸዋል? ከዚህ በኋላ ራሱ ይመጣል ለሚለው ራሱ ይመጣል። ያ የወይኑን ቦታም ከነዛ ነጥቆ ለታል። በጣም ወደውን ጥቅስ ነው የነገርከኝ፣ እንቅጩን ነው የነገርከኝ። አሁን ነፍስ አልቀረልኝም፣ ደስ ብሎኛል። ተባረክ። ኤግዛክትሊ። እና እኔ ግን አሁን ስራ ላይ ስለሆንክ ሶሪ ለጠይቅህ ያሰብኩት ነገር አሁን ክርስቶስ ባለፈውም ከበረከት ከሚባል ከናንተ ጋር ያለ ወንድም ጋር እንደዚሁ እያወራን ስለ ስጋና ደሙ ስለ ክርስቶስ ስጋና ደም ያላቸው አቲቲዩድ ያለውን አስተሳሰብ ማወቅ ፈልጌ ነበር የጠየቅኩት። ማለት አሁን ክርስቶስ የት ነው ያለው? ምክንያቱም እንካችሁ ብሉኝ ብሎ ስጋና ደሙን ሰጥቶናል። አሁን የምናወራው ነገር ከኔና ካንተ ውጭ ብቻ ሆኖ ይቀራል። አለበለዚያ ከኔና ካንተ ጋር የሚያገናኘው ልክ ክርስቶስ የአብ መገለጥ ነው፣ የአብ ቤተ መቅደስ ነው ብለህ አሁን ልክ በጥቅስ እንትን እንዳልክ እኔና አንተስ በእኔና በአንተስ የመጣው አሁን አብ አባ እያለ የሚኖረው በእያንዳንዳችን የሚኖር በእያንዳንዳችን የሚናገር ሕያው መንፈስ የአባት መንፈስ አለ። አሁን እኔና አንተ ራሱ ቤተ መቅደስ ነን እኮ፣ የእግዚአብሔር ቤተ መቅደስ፣ የእግዚአብሔር መኖሪያ ማደሪያ። ስለዚህ አሁን ላይ የሆነውን ይህንን አዋጅና ዲክላሬሽን የሚያመጣው የክርስቶስ ስጋና ደም ነው ብዬ ነው ባለፈው አርጊመንት ያቀረብኩለት። ደቀ መዛሙርት የሚሰበሰቡት የነበረው
መጽሐፍ ለማንበብ አልነበረም። እዛ መጽሐፍ ላይ ሐዋርያት ሥራ ላይ መጽሐፍ ቅዱስ ለማንበብ ለምናምን አልነበረም የሚሰበሰቡት። ዕለት ዕለት የክርስቶስን ሥጋና ደም ለመቁረስ ነበር የሚሰበሰቡት። እና እንዳውም እንዲህ ስለው ጥቅስ ስጠኝ አለኝ። ጥቅስ እንዳውም ለጠፍኩለት። አንደኛ ቆሮንቶስ ምዕራፍ 11 ላይ ጳውሎስ በደንብ ተናግሯል። በምትሰበሰቡ ጊዜ የምትቆርሱት የክርስቶስን ሥጋና ደም አይደለምን ብሎ ነው የጻፈላቸውና በትክክል አሁን ላይ የምንበላው ነው ያለን። የምንበላው የክርስቶስ ሥጋና ደም በእነኛ አፈሮች ሕያው ሆኖ አካል ይዞ የሚገለጥ በእያንዳንዳችን የሚያይ የሚሰማ የሚተረጉም ያ ሕያው የልጅነት መንፈስ ነው ያለውና ዕለት ዕለት የሚቆረስ የክርስቶስ ሥጋና ደም ነው በሚል በዚህ እንትን ብለን ነበርና ወንድሜ ወጣ መሰለኝ። እዚህ እስካሁን የሰማችሁ ካላችሁ አስተያየት ካለ መቀበል